ቴስቲንግ ይህን ይመስላል። በዚህ ቪዲዮ ላይ ደግሞ ያው ምናየው ምንድነው የሚሆነው እንዴት ነው ከአንደኛው ዌርሃውስ ወደ ሌላኛው ዌርሃውስ ትራንስፈር የምናደርገው። ለምሳሌ ስቶር ሊኖረን ይችላል፣ ከዛ ሱቅ ሊኖረን ይችላል። ከስቶራችን ወደ ሱቃችን እንዴት ነው እቃ ትራንስፈር የምናደርገው የሚለውን ነገር ምናይበት ይሆናል ማለት ነው። ለምሳሌ ከመርካቶ ሱቅ ወይም ደግሞ ስቶር ካለን ደግሞ ራማ ካለው ስቶር ወደ መርካቶ ሱቅ እቃ ትራንስፈር ማድረግ ብንፈልግ በዚህ መልኩ እቃ ትራንስፈር ማድረግ እንችላለን ማለት ነው። ይሄ ደግሞ ምንድን ነው የሚጠቅመን? አንድ ስቶር ቢኖረን ወደ ሱቃችን እቃ ስናስተላልፍ ምንድነው ምን ያህል ስቶር ላይ ያለው እቃ መቀነስ አለበት ማለት ነው። ለምን ስቶር ላይ ያሉትን እቃዎች በስትክክል ማኔጅ ለማድረግ ማለት ነው። በዚህ መልኩ ትራንስፈር ማድረግ እንችላለን ማለት ነው። ከዚህኛው ዌርሃውስ ወደዚህኛው ዌርሃውስ፣ ከስቶር ወደ ሱቅ እቃ ትራንስፈር እያደረጉ ነው በሚል መንገድ እዚህ ጋር ያሉት ፕራይሶቹም አሉ። የተለያዩ ዲስካውንት የሚደረግም ከሆነ ወደ ሱቅ ሲደረግ የሺፒንግ ወጪ ካለ ማስገባት ይቻላል። የተለያዩ ነገሮችን አድ ማድረግ ይቻላል። ስታተሶቹ ሴንት ነው፣ ፔንዲንግ ነው፣ ኮምፕሊተር ነው የሚለውን ነገር ኖትም ካላቸው በኖት መልኩ ማስገባት ይቻላል ማለት ነው። በዚህ መልኩ ማስገባት እንችላለን። ካስገባን በኋላ በፒዲኤፍ ዳውንሎድ ማድረግ እንችላለን ከፈለግን። ከዚህኛው ዌርሃውስ ወደዚህኛው ዌርሃውስ ቶታል ፕሮዳክት የሚያክል ስታተሱ ኮምፕሊትድ የሆነ ትራንስፈር ሆኗል የሚል ነገር ያሳየናል ማለት ነው። በኤክሴል ወይም ደግሞ በኤክሴል ያሳየናል ማለት ነው። ክሬት የሚሆን ከሆነም ደግሞ በክሬት ያሳየናል። ክሬት ማድረግ እንችላለን ማለት ነው። ድጋሚ ፊልተር ማድረግ ካለብን ደግሞ ፊልተር እናደርጋለን ማለት ነው። በዚህ መልኩ ትራንስፈር ማድረግ እንችላለን ማለት ነው።